ከነብዩ መሐመድ በፊት የነበሩ ሰዎች አንድ የማንን ሱና ነበር የሚከተሉት? የማንን ሱና ተከተለው ነው ገነት የሚገቡት? ሁለተኛ ጥያቄ ደግሞ በቀን 5 ጊዜ ትሰግዳላችሁ እናንተ ጓደኞችም ምናምን ስላሉ ማለት ነው። እና ከመሐመድ በፊት ምንድን ነበር ለአምላካችሁ ማለት አሁን ስግደት እንደ ጸሎት ይቆጠራል በእናንተ እና ከመሐመድ በፊት እንዴት ምንድን ነበር የምታደርጉት? የማንን ሱና ተከተላላችሁ? በህግ ደረጃ በምን መጽሐፍ ነበር የምትመሩት? ከቁርአንና ከሐዲስ በፊት ምንድን ነበር የሚመራችሁ? መልስልኝና ደህና አደሩ። ከዛ እናመሰግናለን። ጥሩ ጥያቄ ነው የጠየቅህ። የመጀመሪያው ጥያቄ ምንድን ነው? እናንተ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሱና ነው የምትከተሉት። ሱና ማለት ፈለግ ማለት ነው። እሺ፣ እርሳቸውን ፈለግ ነው የምትከተሉት፣ አምላክ ያዘዛቸውን ትእዛዛት ማለት ነው። እሺ፣ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ህዝቦችስ የማንን ፈለግ ወይንም ሱና ነበር የሚከተሉት ይላል። በየዘመናቱ የሚላኩላቸውን ነቢያቶች ፈለግ ይከተሉ ነበር። ለምሳሌ የዒሳ ህዝቦች ዒሳን ነበር የሚከተሉት፣ እርሱን ተከተሉት ብሏቸዋል አላህ። ሐዋርያቶችም ቃል በቃል እኛ ዒሳን እንከተላለን ብለው ተናግረዋል። ማስረጃ በሱራ አል ዒምራን ላይ ሐዋርያቶች ምን አሉ? አመና ቢላሂ ወሽሀድ ቢአና ሙስሊሙን አሉ። እኛ ሐዋርያቶች በአላህ አምነናል አሉ። እንዲሁም ደግሞ ሙስሊሞች መሆናችንንም መስክር አሉ። ተመልከቱ፣ አምላካቸው ማን እንደነበር ተናገሩ፣ አላህ። ሃይማኖታቸው ምን እንደነበር ተናገሩ፣ ሙስሊሞች ነን አሉ። ማንን ነው ፈለግ አድርገው ታዲያ የሚከተሉት በዘመናቸው ከተባለ ቀጥለው ሲናገሩ ምን አሉ? ረበና አመና ቢማ አንዘልተ ወተበዕና ረሱለ ፈክቱብና መዐ ሻሂዲን አሉ። ጌታችን አላህ ሆይ ባወረድከውም ቃል አመንን አሉ። ያያችሁ የተሰጣቸው ምን ነበር? መጽሐፉ ያልከው ህግና ስርዓት ኢንጂል ማለት ነው። ያንን አመንን ካሉ በኋላ ማንን ተከተልን ፈለግ አደረግን አሉ? ወተበዕና ረሱል የላከውንም መልእክተኛ አሉት። መሲሁን ምን አሉ? መልእክተኛውንም እርሱንም ተከትለናል ፈለግ አድርገናል አሉ። ፈክቱብና መዐ ሻሂዲን እኛንም ከመስካሪዎቹ ጻፈን አሉ። ምን ገለጹ? አምላካቸው አላህ እንደሆነ፣ ሃይማኖታቸው ኢስላም እንደሆነ፣ መጽሐፋቸው ኢንጂል እንደሆነ፣ መልእክተኛቸውና ፈለጋቸው ክርስቶስ መሲሁ እንደሆነ ተናገሩ በዒሳ ዓለይሂ ሰላም። ይሄ ነው ማስረጃው። ታዲያ ስለ ሶላት ጠይቆናል። እናንተ ዛሬ 5 አውቃት ሶላት ትሰግዳላችሁ፣ የቀደሙትስ ብሎናል። አዎ የቀደሙንም ነቢያቶች ልክ እንደኛ ሶላትን ይሰግዱ ነበር። የሚሰግዱትም ልክ እንደኛ ዛሬ በምንሰግድባቸው ጊዜያቶች ልክ እንደኛ አሰጋገድ ስርዓት ነበር። ለምሳሌ ዒሳ ሶላት ይሰግድ ነበር ወይ? አዎ ቃለ ሱብሓነሁ ወተዓላ ሓኪየን ዐን ዒሳ ዓለይሂ ሰላም ፊ ሱረት መርየም ዓለይሂ ሰላም ወአውሳኒ ቢሰላት ክርስቶስ መሲሁ ምን አለ? ወአውሳኒ ቢሰላት ወዘካቲ ማ ዱምቱ ሐያ አለ። ሶላትን እንድሰግድ አምላኬ አላህ አዞኛል አለ ዒሳ። ወጀዐለኒ ነቢያ ካለ በኋላ አምላኬ አላህ ነቢይ አድርጎ ለእስራኤል ወገን ልኮኛል ካለ በኋላ ወጀዐለኒ ሙባረከን አይነማ ኩንት በየሄድኩበትም ስፍራ የተባረኩ አድርጎኛል አምላኬ አላህ አለ። መሲሁ ብሩክ ነው፣ በቃ የተባረከ ነው። ብሩክ ማለት ምን ማለት ነው? ለሌሎች ጠቃሚ የሆነ ማለት ነው። ክርስቶስ ማንም ሰው ታሞ ወደ እርሱ አይመጣም፣ መድኃኒትን አግኝቶ ይሄዳል። አካላዊ መድኃኒቶችን፣ መንፈሳዊ መድኃኒቶችን ከእርሱ ዘንድ እንዲገኝ አድርጓል አላህ ሱብሓነሁ ወተዓላ። በቃ ማንም አይኑ ጠፍቶ ሰውየው ከመጣ መሲሁ ይፈውሰው ነበር በአላህ ፍቃድ። ለምጽ ካለባቸው ይፈውሳቸው ነበር። መናገር የተሳናቸው ከመጡ ወደ እርሱ አፋቸውን ይከፍትላቸው ነበር፣ ይናገሩ ነበር። የተባረከ ነው፣ ለሌሎች ጠቃሚ እንዲሆን አድርጎታል። በቃ ቀጥሎ ምን አለ? ወአውሳኒ ቢሰላት አለ። ሶላትን እንድሰግድ አዞኛል አለ። ስለዚህ ነቢያቶች ይሰግዱ ነበር። እነ ሙሴና ሀሩን ይሰግዱ ነበር ወይ? አዎ ይሰግዱ ነበር። ማስረጃ በሱራ ዩኑስ ላይ ሙሴና ሀሩን እንደሚሰግዱ አምላክ አላህ ሱብሓነሁ ወተዓላ ሲናገር ምን አለ? ወአውሐይና ኢላ ሙሳ ወአኺሂ አን ተበወአ ሊቀውሚኩማ ቢሚስረ ቡዩተን ወጀዐሉ ቡዩተኩም ቂብለተን ወአቂሙ ሰላህ። ወደ ሙሴና ወደ ሀሩን ሶላትን በአግባቡ ጊዜውንና አግባቡን ጠብቃችሁ ስገዱ የሚል ትእዛዝን አስተላለፍኩላችሁ ይላል። ስለዚህ ሙሴና አሮን ይሰግዱ ነበር። አብርሃም ይሰግድ ነበር፣ ልጁ ኢስማዒል እንዲሁም ልጆቹ ሁሉ ይሰግዱ ነበር። ማስረጃ አብርሃም ምን አለ? ረቢ ጀዐልኒ ሙቂመ ሰላቲ ወሚን ዙርየቲ። አብርሃም ጌታዬ አላህ ሆይ እኔንም ከዘሮቼም የሆኑ ክፍሎችን ለአንተ በአግባቡ ሶላትን ጠብቀን የምንሰግድ አድርገን አለ። እሺ ሌላስ ኢስማዒል እንደሚሰግድ ተናግሯል ወይ? አዎ ወዝኩር ፊል ኪታቢ ኢስማዒል ኢነሁ ካነ ሷዲቀል ወዕድ ወካነ ረሱለን ነቢያ ወካነ የእሙሩ አህለሁ ቢሰላህ ወዘካህ ወካነ ዒንደ ረቢህ መርድያ። አላህ በሱራ መርየም ላይ የማርያም ምዕራፍ ላይ ስለ ኢስማዒል ታሪክ ሲናገር ምን አለ? ወዝኩር ፊል ኪታቢ ኢስማዒል፣ ሙሐመድ ሆይ በዚህ በመጽሐፍ በቁርአን ላይ ኢስማዒልንም አውሳላቸው። ኢነሁ ካነ ስዲቀን ነቢያ፣ እርሱ ኢስማዒል እውነተኛ እንዲሁም ደግሞ ነቢይም ነበር። እነሁ ካነ ሷዲቀል ወዕድ፣ ቃሉን የሚጠብቅ ነበር አለ። ወካነ ረሱለን ነቢያ፣ እርሱ መልእክተኛም ነቢይም ነበር አለና ወካነ የእሙሩ አህለሁ ቢሰላት አለ። ቤተሰቡንም ሶላትን ስገዱ እያለ ያዛቸው ነበር አለ። ያቸው ሶላትን ይሰግዱ ነበር።
ሌላ ማን ይሰግድ ነበር? ዘከርያስ ይሰግድ ነበር። ማርያምን ተንከባክቦ ያሳደጋት ዘከርያስ የዮሐንስ ወይም የያሕያ ዓለይሂ ሰላም አባት ዘከርያ እንደሚሰግድ ማስረጃ በአሊ ዕምራን ምዕራፍ ላይ ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ዘከርያስም ቆሞ እየሰገደ ሳለ መልአኩ ገብርኤል ጠራው፣ አናገረው እያለ አላህ ሱብሓነሁ ወተዓላ ይነግረናል። ሌላስ ማርያም ትሰግድ ነበር። ያ መርየም ቁኑቲ ሊረቢኪ ወስጁዲ ወርከዒ መዓ ራኪዒን መልአኩ ጅብሪል ዓለይሂ ሰላም ወደ ማርያም ጋር ተገልጦ መጥቶ ምን አላት? ያ መርየም ማለት አንቺ መርየም ሆይ ቁኑቲ ሊረቢኪ ለጌታሽ ቀጥ በይ፣ ለጌታሽ ታዘዥ፣ ወርከዒ ወስጁዲ ወርከዒ መዓ ራኪዒን ስገጂ አላት። ከአጎንባሾችም ጋር አጎንብሽ ወይም ሩኩዕ ከሚያደርጉ ሰዎችም ጋር ሩኩዕ አድርጊ አላት። ስለዚህ ይሰግድ ነበር። በጥቅሉ የመጨረሻ ልጥቀስልህ ነቢያቶች በጥቅሉ እንደሚሰግዱ የተገለጸበት ሱራ አልአንቢያ የነቢያት ምዕራፍ የሚል አለ በቁርአን ላይ። በዚያ ላይ አላህ ስብሐነሁ ወተዓላ ምን ይላል? ወጀዐልናሁም አኢመተን የህዱነ ቢአምሪና ወአውሐይና ኢለይሂም ፊዕለል ኸይራት ወኢቃመ ሰላት ይላል። ወጀዐልናሁም አኢማ መሪዎች ያደረግኳቸው እነዚህን ነቢያቶች ለትውልድ ሁሉ አለ አላህ ስብሐነሁ ወተዓላ። ወጀዐልናሁም አኢማ የህዱነ ቢአምሪና በእኔ ትእዛዝ ትውልድን የሚመሩ አደረግኳቸዋል። ወአውሐይና ኢለይህም ፊዕለል ኸይራት መልካም ስራዎችንም እንዲሰሩ ራእይን ገለጥኩላቸው፣ ቃሌን አወረድኩላቸው አለ። የመልካም ስራውን ቁንጮ ገለጸው አላህ። ወኢቃመ ሰላት ሶላትንም እንዲሰግዱ አዝዣቸዋለሁኝ አለ። ከመልካም ስራዎች ሆኖ ሳለ ሶላት ግን የመልካም ስራዎች ሁሉ ቁንጮ ነውና የመልካም ስራ ሁሉ ቁንጮ መሆኑንም በዚያ አሳውቋቸው ሶላትን ስገዱ እያለ ለብቻ ያዛቸው ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ታዲያ መጥተው ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሱኢለ ነቢ ሰለላሁ ዐለይሂ ወሰለም አዩል አዕማሊ አፍደል አንቱ የአላህ መልእክተኛ ሆይ ከስራዎች ሁሉ በላጩ ስራ የትኛው ነው ሲባሉ አሰላት ዐላ ወቅቲሃ ሶላትን መስገድ ነዋ፣ ጊዜውን ጠብቃቸው አሉ። ነቢያቶችንም አላህ ምን ብሏቸው ነበር? የትእዛዛቱን እርሱን በቃ ትልቁ ትእዛዝ አድርጎ ሶላትን እንዲሰግዱ አዛቸዋል። እርሱን ከማመን በተጨማሪ ማለት ነው። እንዳጠቃላይ ይህን ይመስላል። እሺ ሌላኛው ጥያቄው ምን ነበር? 5 አውቃት ሶላት እናንተ እንደምትሰግዱ ልክ እንደ ዛሬው እነሱ የሚሰግዱ ነበር ወይ? 5 ጊዜያትን 5 አውቃትን ጠብቀው? አዎ ልክ እንደኛ 5 አውቃትን ጠብቀው ነበር የሚሰግዱት። ነቢያችን ሰለላሁ ዐለይሂ ወሰለም የሶላትን ትእዛዛት ከአላህ ተቀብለው ከመጡ በኋላ ወደ ሰማይ ሂደው ምድር ላይ መጥተው የሶላቱን ያሰጋገዱን ስነ ስርዓት ከይፍያውን መልአኩ ጅብሪል ዓለይሂ ሰላም በአካል ተገልጦ መጥቶ ያሰጋገዱን ስርዓት አስተምሯቸው ነበር። የዛኔ 5ቱንም አውቃት ሶላት አሰገዳቸው። ልክ ዛሬ እንደምንሰግደው የመጀመሪያ ያሰገዳቸው ሶላት ጅብሪል ማንን ነው? አንድ ኮሜንት ላይ ይመልሱላቸው። ሁሉም ሙስሊም እንደሚያውቀው እንድትረዱ ዘንድ ነቢዩ ሰለላሁ ዐለይሂ ወሰለም የሶላትን ትእዛዛት ከአላህ ተቀብለው እንደመጡ ለመጀመሪያ ጊዜ ምድር ላይ መልአኩ ገብርኤል በሰው ተገልጦ ያሰጋገዱን ስርዓት ያስተማራቸው የመጀመሪያው ሶላት ያሰገዳቸው ምን ሶላት ነው? ልጆች መልሱ። ምን ሶላት ነው? ተመልከተ። ዙሁር ሶላት ይታያል። መልአኩ ጅብሪል ዓለይሂ ሰላም መጥቶ መጀመሪያ ያሰገዳቸው ምን አላቸው? ያ ሙሐመድ ቁም ፈሰሊ መዐ አላቸው። ውዱ አደራረግ ሁሉ አስተምሯቸዋል። የሚገርማቸው እስትንጃ አደራረግ፣ ውዱ አደራረግ ሁሉን ካስተማረ በኋላ ጅብሪል ዓለይሂ ሰላም ያ ሙሐመድ ቁም ፈሰሊ ዛሬ ውዱ የምናደርገው እስትንጃ የምናደርገውን መልአኩ ገብርኤል ለመተው ያስተማራል። ከፈለጋቸው ሐዲሱን አውጥቼ አሳያቸዋለሁ። ነቢ ሰለላሁ ዐለይሂ ወሰለም ሙሐመድ ወይ እስትንጃ እንዴት አደርጋለህ? ውዱ እንዴት አደርጋለህ? ከዚያ ከጨረሱ በኋላ ነቢ ሰለላሁ ዐለይሂ ወሰለም በተግባር እያሳያቸው ቁም ፈሰሊ መዐ አላቸው። ሙሐመድ ወይ ተነስና ከኔ ጋር ሶላትን ስገድ፣ ይዘህ የመጣኸውን ትእዛዝ ከአምላክህ ዘንድ አላቸው። ዛሬ አሱር በምንሰግድበት መጣና አሁንም ቁም ፈሰሊ መዐ ያ ሙሐመድ አላቸው። ሙሐመድ ሆይ ተነስ ከኔ ጋር አብረህ ስገድ አላቸው። ሰገዱ። ከዚያ መግሪብ ላይ ልክ ፀሐይ ከጠለቀች በኋላ የሌሊቱ መጀመሪያ እንደመጣ መግሪብ ሶላትን መጣና አሁንም ማሰገዳቸው እና ከኔ ጋር ስገድ አላቸው። ሰገዱ። ሄደና ቆየት ብሎ ደግሞ የዒሻ ወቅትን መጣና አሰገዳቸው። ከዚያ ሱብሒን ወቅት መጣና አሰገዳቸው። 5ቱንም አውቃት ሶላቶች አሰገዳቸው። በቀጣይ ቀን ነቢዩ ሰለላሁ ዐለይሂ ወሰለም ጠበቁት፣ ዙሁር ላይ ማለት ነው። አያቸው ነቢ ሰለላሁ ዐለይሂ ወሰለም መስገድን ጀምር ለብቻ እስካልተባሉ ድረስ ነቢ ሰለላሁ ዐለይሂ ወሰለም በራሳቸው የአምላክን ትእዛዝ ሳይጠብቁ ሳይታዘዙ የሚሰሩ አልነበሩም። ጠበቁት ጅብሪልን። ከዛ ጅብሪል በቀጣይ ቀን ዙሁር ላይ መጣና አሁንም በድጋሚ አሰገዳቸው። ሙሐመድ ሆይ ከዚህ በኋላ ዙሁርን በዚህ ሶላት በዚህ ጊዜ ትሰግዳለህ አላቸው። ተመልከቱ። ካሰገዳቸው በኋላ ቅድም ግን ምን ነበር ያላቸው? ከኔ ጋር ስገድ እያላሰግዶ መሄድ ብቻ ነበር። አሁን ደግሞ ምን ትእዛዝ ሰጣቸው? ከዚህ በኋላ የዙሁርን ሶላትን በዚህ ጊዜ ትሰግዳለህ፣ በዚህ ወቅት ትሰግዳለህ አላቸው። አሁንም ተመልሰው ሄደ። አሱር ላይ መጣ። አሁንም ሙሐመድ ሆይ አሱርን በዚህ ጊዜ ትሰግዳለህ አላቸው። አሰግዷቸው ማለት ነው። ሁሉንም ከጨረሰ በኋላ
ሱብሒ ላይ 5ቱን መውቀት ሶላት እንደጨረሰ ምን አላቸው? ዘወር አለና ሙሐመድ ያ ሙሐመድ ሃዚህ ወቅቱክ ወአውቃት አልአንቢያ አለዚነ ሚን ቀብሊክ አላቸው። ሙሐመድ ሆይ ይህ የሶላት ጊዜያት ለአንተና ለትውልድህ የተደነገገ ነው፣ እንዲሁም ከአንተ በፊት ለነበሩ ነቢያቶችም ሁሉ ተደንግጎላቸው የነበረ የመስገጃ ጊዜ ነው አለ። አላሁ አክበር። እንዳለ አምልኳችን ሁሉ ከነቢያት ጋር የተያያዘ ነው። መልአኩ ጅብሪል ያ የነቢያት አስተማሪ የሆነው መልአክ ራሱ መልአኩ ገብርኤል ለነቢ ሰለላሁ ዐለይሂ ወሰለም ምን አላቸው? ሙሐመድ ሆይ ለአንተና ለትውልድህ እንዲሁም ለቀደሙት ነቢያቶች በዚህ ጊዜ እንዲሰግዱ ነበር የተደነገገላቸው እያለ ቃል በቃል ተናግሯቸዋል ማለት ነው። እና ስለዚህ ዛሬ እየሰገድን ያለነው ነቢያችን ሰለላሁ ዐለይሂ ወሰለም ከአምላክ በተቀበሉት መልአኩ ገብርኤል ራሱ ባሰገደባቸው ጊዜያት ነበር ማለት ነው። ይህን ይመስላለች።